ሮሜኒያ ይሻላል ወይስ ፖላንድ? አውሮፓ ለትምህርትም ሆነ ለመኖር መስመጡ ሰዎች ሮሜኒያን ትመርጣላችሁ ወይስ ፖላንድ? የተለያዩ ፖይንቶችን አንስቼ ሁለቱን ሀገራት አንጸጽራለሁ። የእናንተ መስመርጡትን ኮመንት ሴክሽን ላይ ታስቀምጡልኛላችሁ። አንደኛ ጆብ ኦፖርቹኒቲ፣ ሁለቱም ሀገራት ላይ በጣም ስራ አለ፣ ግን ፖላንድ ከሮሜኒያ በስራ እድል ይሻላል። ምክንያቱም ሮሜኒያ ውስጥ በኮንስትራክሽን እና አግሪካልቸር እንዲሁም ዴሊቨሪ ላይ ነው በጣም ብዙ ስራ ያለው። ነገር ግን ፖላንድ ውስጥ ከተመለከተም በጣም ብዙ እድሎች አሉ። ለምሳሌ ፋክተሪ ውስጥ፣ የተለያዩ ድርጅቶች ውስጥ፣ የቴክኖሎጂ ካምፓኒ ውስጥ፣ ዴሊቨሪ ራይድ፣ በጣም ብዙ አይነት ስራ ኦፖርቹኒቲ ውስጥ። ሁለተኛው ፖይንት ደግሞ ኮስት ኦፍ ሊቪንግ ነው። ኮስት ኦፍ ሊቪንግ ስንመለከት ደግሞ ሮሜኒያ ከፖላንድ አንጻራዊ ይሻላል። ሁለቱም ሀገራት ከሌሎች የአውሮፓ ሀገራት በጣም በሚባል ደረጃ ላይፍ በጣም ርካሽ ነው። ቤት ኪራይ ብትሉ፣ የምግብ የተለያዩ ወጪዎቻችሁ በጣም ርካሽ ነው። ሮሜኒያ ከፖላንድ ይሻላል። በጣም ርካሽ ከተባለ ደግሞ ከሁለቱ ማለት ነው። ሶስተኛ ደግሞ ክላይሜት፣ የኢትዮጵያን አየር ንብረት ለለመደ ሰው የአውሮፓ አየር ንብረት ይከብደው ይሆናል። ነገር ግን የሮሜኒያም የፖላንድም በጣም ጥሩ የሚባለው ከሌሎች አውሮፓ ክፍሎች፣ ግን በዚህ ሮሜኒያ በጣም ይሻላል። ምክንያቱም ፀሐያማ ሀገር ነው። ቅዝቃዜውም ይሄን ያህል አይደለም። ፖላንድ ኔጌቲቭ ውስጥ ሙላ ይገባል በዊንተር እና በጣም ቀዝቃዛም ነው፣ በረዶም ይዘንባል እና በዚህ አየር ንብረቱ የተወሰነ ይሻላል ከፖላንድ። ሌላው ደግሞ ሴፍቲ ነው። ሴፍቲ ስንመለከት ሁለቱም ሀገራት በጣም ሴፍ ናቸው እና በኤዱኬሽን ከተመለከተ በትምህርት ለምትመጡ ደግሞ ፖላንድ በጣም ብዙ የስኮላርሺፕ ኦፖርቹኒቲዎች አሉ። በትምህርት ፖላንድ ከሮሜኒያ ይሻላል። ስቲል ሮሜኒያ ውስጥም ስኮላርሺፖች አሉ፣ ግን በትምህርት በጣም ብዙ ኦፕሽኖች አሉ። ሜዲሲን፣ ኢንጂነሪንግ እና የተለያዩ ቴክኖሎጂ ላይ ፖላንድ በጣም ብዙ የትምህርት አማራጮች አሉ። ሁለቱም ሀገራት ደግሞ ሸንገን ኤሪያ ናቸው። ማለትም በእነዚህ ቪዛ የትኛውም የአውሮፓ ሀገራት መንቀሳቀስ ትችላላችሁ። እናንተ ከሁለቱ ሀገራት የቱን ትመርጣላችሁ? ሀሳብ አስተያየታችሁን ኮሜንት ሴክሽን አስቀምጡልኝ። ላይክ፣ ፎሎ፣ ሼር እንዳይረሱ።